ሰላም 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 ይህን ራያ ተከታታዮች ውድ የኛ የቻናል ቤተሰቦች እንዴት ናችሁ? አለን እግዚአብሔር ይመስገን። ሰላማችሁ ይብዛልኝ ባላችሁበት። በጣም ጠፋዋ። ሶሪ ብያለሁ እና ቤተሰብ እንኳን ደህና ቆያችሁኝ። ደህና ናችሁ ወይ? ፈጣሪ ይመስገን። እና በዛሬ ሀሳብና በዛሬ ቪዲዮአችን ደግሞ ደስ በሚል መተናል ማለት ነው። እና ዛሬ ክላስ ሊሄድ ስለሆነ ትምህርት ቤት ማለት ነው። የማታ ስለሆንኩኝ ያው እንደምታዩት ንፋሱም እንትኑም ብርድ እያልን ነው። በአሁን ሰዓት በአሁን እንትን ማለት ነው 3 ቀን 4 ቀን አድርጓል። ዳመና ነው ያለው። ብርድ ነው፣ በጣም ብርድ ነው። እና የማታ ነኝ ክላስ ሊሄድ ነው ማለት ነው። ክላስ እሄዳለሁ እንግዲህ መዘጋጀት አለብኝ ማለት ነው። እና ጋይስ ከዚህ ቪዲዮ ማለት ነው 1000 ላይክ እፈልጋለሁ። ቤተሰብ እንደምታኮሩኝም እርግጠኛ ነኝ። 1000 ላይክ እፈልጋለሁ። እሺ ጋይስ እና አበረታቱኝ። እና ዛሬ ደመቅ ብዬ ነው የምሄደው ማለት ነው ክላስ። ያው ተማሪው ምንድነው ዛሬ ምንድነው ምናምን እንደሚሉ ነው የማደርጋቸው። እንዴት ብትሉኝ ያው ዛሬ ማለት ነው በጣም ለሚያምር እንትን ፕራንክ ላደርጋቸው ነው ማለት ነው። እና ጋይሶች እየታጠብኩኝ ነው፣ ተከታተሉኝ ማለት ነው። እስከመጨረሻ ይሄን ቪዲዮ እስከመጨረሻ። በነገራችን ላይ ዩቲዩብ በአመት ውስጥ 4000 ሰዓት እና 1000 ሰብስክራይብ ካልሞላ ከነበረ ሰዓት ይቀንሳል ተብዬ ነውና እባካችሁ በተቻላችሁ አቅም አመትን ሞላ። ትንሽ ወር ነው የቀረኝ፣ 4 ወር ምናምን ያለኝና ፈጣሪ ካደረገው ያው የሁለት ቪዲዮ የሶስት ቪዲዮ ናት 4000 ለመሙላት ማለት ነው። በጣም ቀላል ነው። ግን እባካችሁ በተቻላችሁ አቅም ይሄን ቪዲዮ ለደረሳችሁ ሰዎች እስከ መጨረሻ እዩልኝ፣ እስከ መጨረሻ ማለት ነው። ቪዲዮ እስከ መጨረሻ እዩት ቤተሰብ። እኔ ደግሞ 4000 ሰዓት እና 1000 ሰብስክራይብ ለራስ አልሞላሁም። ምክንያቱም በዛ በትምህርት በትርፍ ሰዓት ነው እንትን እያልኩት ያለሁትና ትረዱኛላችሁ ብዬ ተስፋ አደርጋለሁ። እና ለደረሳችሁ ሰዎች እባካችሁ በትህትና ወንድማችሁ ትልቅ ደረጃ እንዲደርስ አድርጉኝ። ወንድሞቼ ቤተሰቦቼ እንደምታኮሩኝም እርግጠኛ ነኝ። በእኔ አትጨክኑም። እና ይሄን ቪዲዮ ለደረሳችሁ ሰዎች 1000 ላይክ እና 1000 ሰብስክራይብ እንድትሞላ እንድታደርጉልኝ ከልብ በትህትና ጠይቃቸዋለሁ ቤተሰቦቼ። እና ክላስ ልሄድ ነው። ምሳ መብላት አለብኝ። ምሳ በልቼ ምናምን ልብሴን ዩኒፎርም አድርጌ እሄዳለሁና እዩኝ፣ ተከታተሉኝ እስከ መጨረሻ እዩት ይሄን ቪዲዮ። 1000 ላይክ ግን እንዳትረሱ አደራ ብያለሁ። አደራ ቤተሰብ 1000 ላይክ አድርሱኝ እሺ። እና ልብስ እንደምታዩት ልብሴን እንትን እያደረኩኝ ነው፣ እየለበስኩኝ ነው። ከዛ ዩኒፎርም መጀመሪያ ዩኒፎርም ማድረግ አለብኝ። ያለ ዩኒፎርም ትምህርት መግባት አይቻልም። ያለ ዩኒፎርም ትምህርት መግባት አይፈቀድምና መጀመሪያ ዩኒፎርሜን ማድረግ አለብኝ። ዩኒፎርም ካደረኩኝ በኋላ ያው ሱፍ አለ፣ ሱፍ ጃኬት አለ፣ እሱን አደርጋለሁ። ምክንያቱም በሀገራችን በአብዛኛው ማለት ነው ሰርግ የምትሄድ ከሆነ ምናምን ነውና ሱፍ የሚደረገው። እና አበረታቱኝ እሺ ጋይሶች፣ በተቻላችሁ አቅም ማለት ነው አደርጋለሁ ማለት ነው። አማናችሁ እና ቤተሰብ አምሮብኛል። አምሮብሃል እንደምትሉኝ ተስፋ አደርጋለሁ። በላይክ እስካሳይ በኮሜንት
የምትወዱኝ በላይክ በአስተያየታችሁ ደግሞ በኮመንት ጻፉልኝ። እሺ ቤተሰብ ወዳችኋለሁ። እኔም እና እንደምታዩኝ በጣም ፏዘነጭ ብያለሁ። ተማሪዎች ደግሞ ምንድነው ሱፍ ያደረገው ያቺታ በጣም ነበር ደስ ያለኝ ማለት አስባችሁታል። ያው ይሄን ያደረኩበት ምክንያት ምን ይመስላችኋል? ብርድ ስለሆነ ነው። በጣም ብርድ ስለሆነ እኛ በአሁን ትናንት ወዲያ ነው ትናንት ወዲያ በጣም የሚገርም ዝናብ ነው የዘነበው ማለት ነው። በጣም ደስ የሚል እና አሁን ዳመና ብርዱ ተያይዞናልና ይቀንስብሃል ሰዓት ካልሞላ ማለት ነው። ዜሮ አበረታቱን በተቻላችሁ አቅም እንደነገርኳችሁ 4000 ሰዓት ስላልሞላሁኝ በተቻላችሁ አቅም ለብዙ ሰው ሸር አድርጉልኝ። እሺ ጋይስ ቤተሰብ ሰብስክራይብ እያደረጋችሁ አበረታቱኝ። አመት ሊሞላ እና 1000 ሰብስክራይብ ለመሙላት ደግሞ 250 ምናምን ቀርቶኛልና ሰብስክራይብ ያላደረጋችሁኝ ሰብስክራይብ አድርጉኝ ቤተሰብ በአክብሮት ማለት ነው። እና ዛሬ እንደምታዩኝ በጣም አምሮብኛልና ያው እናንተ ናችሁ የምትፈርዱት ግን ያው ከዚህ ቪዲዮ ይሄ ግን አበረታቱኝ። እዛ ምሳ በላለሁ። ምሳ በልቼ ወደ ትምህርት ቤት እንመጣለሁኝ። እና ዛሬ ቀን ውላችን ይሄን ይመስላል። ዋ ነግሬያለሁ። 1000 ላይክ ግን እንዳትረሱ። ዋ ነግሬያለሁ። ይሄን ቫይራል መውጣት አለበት። ይሄን ቪዲዮ ቫይራል መውጣት አለበት። እሺ ቤተሰብ እና ክላስ ለመሄድ ደብተር ምናምን አዘጋጅቻለሁ። ፕሮግራም ስላለ ማለት ነው። በፕሮግራም መሰረት ነው መሄድ ያለብኝ። ፕሮግራም እናዘጋጅቻለሁ እና ጋይሶች አበረታቱኝ። እሺ እዚህ ጋ ጫማዬን መልበስ አለብኝ። ተከታተሉኝ እስከ መጨረሻው። ይህን ቪዲዮ እስከ መጨረሻ ካያችሁት ማለት ነው በጣም ቀላል ነው። 4000 ሰዓት ለመሙላት በጣም ቀላል ነው። እና እናንተ ናችሁና ሁሉም ነገር በእናንተ እጅ ስላለ ቤተሰብ ሁሉም ነገር በእናንተ እጅ ነው ያለው። እና ወንድማችሁ ትልቅ ደረጃ እንዲደርስ የምትፈልጉኝ ከሆነ ያው ታደርሱኛላችሁ። ይሄን አደርጋለሁ። እንግዲህ ዛሬ ጥቁር በጥቁር ሁኛለሁ ማለት አንድ አይነት ልብስ ነው የለበስኩት እና ቤተሰብ አምሮብኛል ብዬ ተስፋ አደርጋለሁ። እናንተ ደግሞ በኩላይ ዱላይ እና ቤተሰብ ይሄን አድርጌ ዛሬ ሰልፍ ስቲክ እንደምታዩት ሰልፍ ስቲክ ነው። በራሴ እንትን ነው እያደረኩኝ ያለሁት በተቻላችሁ አቅም እና ምሳ በላለሁ። እንደነገርኳችሁ ብቻዬን እየተማርኩኝ ነው። ተማሪ ነኝ ብያችሁ ነበር እና እንደምታዩት እዛች ጋር ያለችው እንትን እሷ የራሴ ናት ማለት ነው። እና ከዛ ነው አቅርቤ መብላት ያለብኝና እና ጋይሶች ይህን ይመስላል የተማሪ ኑሮ። በስመ አብ በጣም እንትን ነውና በጣም ከባድ ነው። በዚህ ትምህርት አሳይመንት አንዳንድ ነገሮችን እየተሰጠን ነው። በዛ ላይ ደግሞ ይሄን ደግሞ ብዙም ባልሆንም ማለት በተከታታይ ባይሆንም አንዳንድ ቪዲዮ ለመስራት እየጣርኩኝ ነው። እና ለማንኛውም ምግብ እየበላሁኝ ነው። አርህቡ ብያለሁ ቤተሰብ። አርሁቡ ጋይሶች። እና በጣም ከባድ ነው በአሁን ሰዓት ደግሞ እኔ ደግሞ ኢንትራንስ ተፈታኝ ስለሆንኩኝ ብዙም ልጠፋ እችላለሁ። ምክንያቱም ኢንትራንስ ነገ 5 ወር ናት የቀረችኝ ማለት ነው ኢንትራንስ ለመፈተን እና በተቻለኝ አቅም ደግሞ እሱንም እያጠናሁኝ ነው። አምላክ ፈጣሪ እኔ ጸልዩልኝ ብቻ
በተቻላቸው አቅም ጸልዩልኝ፣ ዩኒቨርሲቲ እንዲገባ አድርጉልኝ፣ ዩኒቨርሲቲ እንዲገባ ጸልዩልኝ እና ልጠፋ እችላለሁ። በተቻላቸው አቅም ይሄን ቪዲዮ ሼር አድርጉልኝ ለማለት ነው ያን ሁሉን ነገር እያወራኋቸው ያለሁት። እና ምሳ እየበላሁ ነው። ምሳዬን በልቼ ደብተሬን ይዤ ወደ ክላሴ እሄዳለሁ። ተመስገን። እና እዚህ ጋር እንደምታዩኝ ጨርሼ ሁሉ ነገር ደብተሬን ይዤ እንደምታዩት በጣም አምሮብኝ ወደ ክላስ ሊሄድ ነው። እና ቤተሰብ በተቻላቸው አቅም ያው ደጋገምኩታ። ዋ አደራ ግን አደራ 1000 ላይክ ነገር ያለው 1000 ላይክ እና 200 እንትን 1000 ሳብስክራይብ እንድሞላ አድርጉኝ። ባይ ባይ። ወዳችኋለሁ። የዛሬ ቀን ውላችን ይሄን ይመስላል።